እስቲ ስለ እንደነበር ላንሳ። ጠላትን ለማጥፋት ራስን ማጋለጥ አስፈላጊ አይመስለኝም። ተገንጣዮች ጉም፣ ጭጋግ፣ ውርጭ እየተጠቀሙ ሲያጠቁ እንደነበር፣ በጎመን ዘር የተሞላ ጥይት ወታደሩ ሲዋጋ እንደነበር፣ 5 ጥይት ብቻ ተሰጥቶት ስንቅ ስለሌለው ጥይቱን ሸጦ ይበላና ጥይት አልባ እንደነበር፣ ዳቦ በአይሮፕላን ቢመጣለትም ሻክቶና መጥፎ ሽታ ያለው በመሆኑ ተከዜ ወንዝ ይጣል እንደነበር መጽሐፉ ይገልጻል። የስንቅና ትጥቅ ክፍሉ ወይም የሚያገባው የዘመቻው ክፍል ምን ይሰራ ነበር? ከእሳት ቀጠና ግባ ብሎ ልኮ ሰራዊቱ ለእልቂት አገሪቱ ወደ ውድቀት ስታመራ ምን የተወሰደ እርምጃ ነበር? በመሰረቱ ባለፈው ቀደም ሲልም እንደገለጽኩት ሁሉ በዚህ በትራንዚሽናል ወቅት ጊዜ ማን ለአብዮቱ የቆመ ማን ለአንድነት የቆመ በጣም ለይቶ ለማወቅ አስቸጋሪ ነው ነበር ከፈገግታ በስተቀር። ሰው እንግዲህ ፈገግታ ማለት ደስታ ነው ወይም ደግሞ ፈቃደኛ ነው ወይም እንትን ነው የምንለው፣ ግን በሆዱ ያለውን ጊዜ ይወቀው። ስለዚህ በወቅቱ በሎጂስቲክ በኩል ተሰግስገው የነበሩ ጦርነቱ ተግባራዊ እንዳይሆን የሚፈልጉ ሰዎች ነበሩ። እርግጥ በዛን ጊዜም ብዙዎቹም ሲገኙ እርምጃም የተወሰደ ምንም አልሆነም። በጣም አስቸጋሪ ነገር ነው በዚህ በህዝብ መካከል እና ሌላው ቢቀር ቅድም ስለ ጎመን ዘር ላልከው ጥይት እንግዲህ በአጠቃላይ ታጥቆ ያ ሰራዊት የሄደው ምንድነው በጣሊያን ጦርነት ጊዜ በሁለተኛው ዓለም ጦርነት የነበረው እንደ አልቤን እንደ ምንሽር እንደ ውጅግራ እነዚህ የመሳሰሉት ናቸው እና እነዚያ ደግሞ ጊዜያቸው አልፏል። ብረቱም ደግሞ ይዝጋል እንደምታውቀው እና ብዙ ክብካቤ ይጠይቃል። ብዙ እንትን ያንን መሳሪያ ብቻ ነው ታድሎት የሄደው። እንደ ሾው ኦፍ ፎርስ ነው ማለት ትችላለህ እንጂ በዛ መሳሪያ ውጤት ይገኛል ብሎ አይደለም። እርግጥ ሾው ፎርሱ ይጠቅማል። ሻዕቢያን አርበድብዷል። የቁጥር ኃይሉ ለማስፈራሪያ እንዲሆን ማለት ነው። አዎ ሾው ፎርሱ ነው እንግዲህ ማስፈራሪያ ነው። ታዲያ ይቺ ጎመን ዘር እዛች ከላይ ሆና አገኘናት። አንዱ ነው ተኩሶ እዛው ላይ እንደ ጭስ ሲቃጠል ነው የሚወጣ ነገር ግን የለውም። ይሄም ተመዘገበ። ምግቡንም በተመለከተ እንግዲህ አንደኛ ከዚህ ከቃሊቲ ነበር የሚመጣው ተሰርቶ ዳቦ ወደዛ በሚገባበት ጊዜ የማሸግ እንትን ዘዴ ሁሉ እሱ ሁሉ ወሳኝ ነው። እንዳላም ቆላቀው መጣ በዳቆጣ ተከዘ ያረፈ ለሰራዊቱ ለመታደብ በመጡ ጊዜ ገምቶ ያው ወደ ተከዘ በረሃ እንዲወረወር ተደረገ። መንግስት ከ1 ሚሊዮን ነው 2 ሚሊዮን በላይ ነው የከሰረው እና በእነዚህ ባደረጉት ሰዎች ላይም ኮርት ተቋቁሞ እርምጃ ተወስዷል። የነበረው ትግል እንግዲህ ከኋላ እንደዚህ ነው የነበረው። በሁሉ አቅጣጫ ነበር ማለት ነው ለጠላቶቻችን ማለት ነው። ይሄ ነበረ። ጀነራል ወደ ቀይ ባህር ላሻግሮት። በ1966 ዓመተ ምህረት የሶማሊያ ጦርነት ወቅት ኢትዮጵያ የመድፈኛና የታንከኛ እጥረት የነበራት ጊዜ ያንን እጥረት ለመሸፈን ደቡብ የመን አጋርነቷን አሳይታ ነበር። ከ4 ዓመት በኋላ ደግሞ ደቡብ የመን የጦር ኃይሎች ቀን ሲከበር ወታደራዊ ዴሌጌሽን አባል ሆነው ሄደዋል። በሰልፉ ላይ ያዩትና ያስገረመውት ነገር ምንድን ነበር? በመሰረቱ የመኖች የሄድኩት የመን እንግዲህ 2 የመን ነው ያለው። የሰሜን የሳና የመንና የኤደን የመን ማለት ነው። እና ለኤደኑ ነው እንግዲህ ዛሬ አንድ ከመሆናቸው በፊት ነው እና የታችኛውን ነው እንድንጎበኝ የተላኩት እና ኤደን ላይ ነው። አንድ ትልቅ ሾው ነበረ። የድል በዓላቸውን የሚያከብሩበት ነው እና እዛ ሰልፍ ሜዳው ላይ እዛ ትሪቡኑ ላይ ተቀምጬ ስመለከት የማያቸው አንደኛ ከቺፍ ኦፍ ስታፉ ጀምሮ ቺፍ ኦፍ ስታፍ ትልቅ ፖስት ነው። የጅማ ሰው ነው አሉ። የጅማ ነው፣ ኢትዮጵያዊ ነው። እና እሱ ሲመራ አየሁ። ሌላው ደግሞ ይሄ ባላገሩ እንደ ባላገር ሆኖ የሚለው ጦርን በተከታታይ አየሁ
እና የነበራቸው ለሀገራቸው አንድነት ለመሞት መስዋዕትነት ለመሆን በፊታቸው ላይ በደንብ ነበር የሚነበበው እና የሰሜኑም ያልቻላቸው ከዚህ አንጻር ነው። እና በአጠቃላይ ደግሞ እንደውም እንደሚባለው ከኢትዮጵያ ደም ስላላቸው ነው ወኔያቸው በዚህ መንገድ የመጣ እንጂ እንደዚህ ሆነው እንደዚህ ሆነ የሚሉት አንተርጉሞ እንደዚህ ሆነው ይሄንን እንኳን እንትን አይሉም ነበር የሚሉት። የሆነ ሆኖ እኛንም ባድናቆት ነበር እዛ ያሉት ሴቶችም ወንዶችም መልካችን አንድ ምናችን አንድ። ያው ዞሮ የመጡት እንግዲህ ከዚህ ከኢትዮጵያ ነው። እንግዲህ ታሪክን የተመለከትን እንደሆነ በድሮ መንግስታት በዚህ በንጉሠ ነገሥቶች ጊዜ ብዙዎቹ ወደዛ ፈልሰዋል። ብዙዎቹ ደግሞ እዚህ ታስታውስ እንደሆነ ማርካቶ ትላለም ጋብቻሞች ናቸው። አሁን እና በዛ መንገድ ነው እንግዲህ እንትን ያለው እና ስለዚህ የተመለከትኩት ነገር ነው ጊዜው አጭር ነው 15 ቀን ነው እንደዚህ ነው እና ለሀገራቸው የነበራቸው ፍቅር ወኔያቸው የሀገሬን ሕዝብ ትዝ አሰኘኝ የሀገሬን ሰራዊት። መልካም። በቀይ ኮከብ ዘመቻ ወቅት የካቲት 1974 መሆኑ ነው። በፕሬዚዳንት መንግስቱ ኃይለ ማርያም ስለ ናቅፋና የኢትዮጵያ ጀግኖች የተባለውን ላቅርብ። ማን ነው ናቅፋን የያዘውና እንዳለ ያለቀው ሰራዊት? 3ኛ ክፍለ ጦርና 17ኛው ክፍለ ጦር አይደለም እንዴ? ይህው የ3ኛው ክፍለ ጦር ኮሎኔል ተሻገር ኢማም ይባላል። የጎንደር ልጅ ነው። የ17ኛው ክፍለ ጦር አዛዥ ኮሎኔል መኮንን ወልደ ይባላል። ጠና ያለ መኮንን ነው። የግንባሩ አዛዥ እዚያው በጦሩ ፊት የተሾመው ወጣት መኮንን ጀነራል ውበቱ ጸጋ ይባላል። አድማጮቻችን በመከታተል ላይ ያላችሁት በሰሜኑ ውጊያ በናቅፋ ግንባር የ506ኛና የ508ኛ ግብረ ኃይል እንዲሁም በግብረ ኃይሉ ማቋቋም ወቅት የ3ኛ አንበሳ ክፍለ ጦር አዛዥ ሆነው አገራቸውን በቆራጥነት ካገለገሉትና ሁሉም ነገር ወደ ሰሜን ጦር ግንባር የተሰኘውን የጦር ሜዳ ውሎ ታሪክ ከጻፉት ከብርጋዴር ጀነራል ውበቱ ጸጋዬ ጋር የተደረገውን ቃለ ምልልስ ነው። የቀይ ኮከብ ዘመቻ እንዴት ከሸፈ? ለምንስ በአስቸኳይ እንዲታቀድ ተወሰነ? ናቅፋ ላይ የውጊያውን ስልትና የተከተለውን መስዋዕትነት የ3ኛ አንበሳ ክፍለ ጦር አዛዥ የጥናቱ ዋና ጸሐፊና የባህረ ነጋሽ ዘመቻ የበርግድ አዛዥ የነበሩት ኮሎኔል ውበቱ ጸጋዬ በኋላም ብርጋዴር ጀነራል ሁሉም ነገር ወደ ሰሜን ጦር ግንባር በተሰኘው መጽሐፋቸው ነጥብ በነጥብ ተርከውታል። ጀነራል በመጽሐፉ ውስጥ እንደገለጹት አሜሪካኖች፣ እንግሊዞችና ጣሊያኖች ከኢትዮጵያ ጠላቶች ጋር ደባ ፈጽመውብናል። በወዳጅነትም የቀረቡንም ቢሆን ሰላምና መረጋጋት እንዲኖር አይፈቅዱም። ለምሳሌ ሩሲያ ሶማሊያ አዲስ አበባን ለመቆጣጠር ጦሯን አዋሽና ናዝሬት ባሰለፈችበት ወቅት ገና 3 ዓመት የሚወስድ ወታደራዊ ልምምድ ሊሰጡ ይፈልጉ ነበር። በሰሜኑም ናቅፋ ላይ በተደረገው ጦርነት ውሃ በሌለበትና ጠላት በበዛበት አቅጣጫ የውጊያ ስልት ይነድፉላቸው እንደነበረ ጽፈዋል። ይሄ ነገር በወታደሩ ላይ ምን አይነት ስሜት ፈጥሮ ነበር? ለውድቀት ውስጥ ተጠያቂ ማን ነው ይላሉ? በመሰረቱ እንግዲህ ያን ጊዜ በሌላ በግርማዊ ቀዳማዊ ሥላሴ ዘመነ መንግስት የመሳሪያ ሽመታችን ገበያችን ከሌላ አህጉር ነበረ እና አሁን ያንን በነበረ ምክንያት ግንኙነት ሲቋረጥ የነበረው እድል ቀጥታ ወደ ራሻ መሄድ ነው መሳሪያ። ምክንያቱም ጠላቶቻችን በብዙ አቅጣጫ ነው ያሉን። እንግዲህ መሳሪያ ደግሞ እና ጥይት ከሌለ ያንን የጸጥታ ሁኔታ መቋቋም በጣም አስቸጋሪ ነው። ስለዚህ ወደዚህ ወደ ምስራቁ ክፍል መንግስት ሄደ። አሁን እንግዲህ እነሱ ምስራቅ ማለት የምስራቁ ክፍል ያው ራሻ ማለት ነው። ኦፊሰሮቻቸውን አምጥተው በአማካሪነት እቅድ በማውጣት በልዩ ልዩ ነገር እንዲሰለፉ ሙሉ መብት ተሰጣቸው። ዛን ጊዜ እንግዲህ መንግስት በነበርነው ወይም በነበሩት ከፍተኛ መኮንኖች መቂ ትምህርት የነበራቸው ነበሩ። መኮንኖቹ አሊ የሚባል አይደለም። ነገር ግን እምነት የለም። ያ ጊዜ በጣም ወቅቱ በጣም ሙሉ ለሙሉ ይሄ ሰውዬ የአብዮቱ ወገን ነው፣ ይሄ ሰውዬ የኢትዮጵያ ወገን ብሎ ለማለት በጣም አስቸጋሪ ነው እና አንተ አዳሪ መኮንን አንተ ምን ብዙ ስም ነበር ቅጽል የሚወጣለት። ያ ደግሞ ያሸፍታል፣ ያሸሻል፣ ውጤት አልባ ያደርግ እንጂ እንትን አይደለም እና እንደ እናት አቅርቦም ማድረግ ነበረ። ስለዚህ እምነቱም ስለሌለ ሙሉን መብት ለነሱ ሰጥቷቸው እና እነሱ እነዚህ ሰዎች በመሰረቱ በሁለተኛው ዓለም ጦርነት የነበሩ አይደሉም፣ ከዛ በኋላ የተፈጠሩ ናቸው። በመሆኑም ብዙ የውጊያ ልምድ የላቸውም እና
ውጊያ ቀላል አይደለም። ግን የካርታ ትምህርታቸውና እንትናቸው ግን በጣም ከባድ ነው። እኔ ያውቀዋለሁ። በጣም ጥሩ የሆነ እንትን ያላቸው ያንን ደግሞ ይዞ በተግባር ለማዋል በጣም አስቸጋሪ ነገር ነው እና አሁን ሙሉ እምነት የተሰጣቸው ለነሱ በየአቅጣጫው በአማካሪነት በምን ተሰለፉ። አሁን እነሱን ከመከተል በስተቀር የለም። ስለዚህ አንዳንድ እቅድ በሚወጣበት ጊዜ ጥሩ አድርገው አሽጎርጎሮ በሚያውቁት ቀለም ላይ አስቀምጠው በካርታ ይሰጣሉ፣ ይጸድቃል እና ሰራዊቱ በዛ በሚሄድበት ጊዜ እንደውም ከዛ በፊት የምናገረው ነገር ቢኖር የለም በዚህ ቦታ መሄድ ውሃም የለውም፣ አየሩም መጥፎ ነው፣ በዚሁን እያሉ ከሚያውቁ ኢትዮጵያን መኮንኖች በሚሰነዘርበት ጊዜ የሚነገረው ነገር ምን ነው? አንተ የኢምፔሪያሊስት ቡችላ ነህ፣ አንተ የኢምፔሪያሊስት ተማሪ ነህ፣ አንተ እንደዛ አይነት ቅጽል እየተሰጠ ብዙዎችን መኮንኖች ያኮሰሷቸው እና ምንም ምክርም የለም። ያው እነሱ ባወጡት መሰረት ይሄዳል። ያው በቀይ ኮከብ ጊዜ ያው በዚህ በከርከበት የተደረገውን ጦርነት ፍሬ አልባ ሆኖ ሊቀር የቻለው ሁላችንም አይተነዋል፣ ሰምተነዋል። እና እንዳው ወደ ኋላ እንሂድና አንድ ጦር እያስፈለገ በሚመጣበት ጊዜ 3 ኮማንዶ ይዘጋጅ ተባለ። አይ ነን ኮማንዶ እንግዲህ እነሱ መሳሪያው ስላላቸው ሙሉ ትጥቅ ስለሚያስታጥቁ መብቱ ለእነሱ ነው የተሰጠው። እንዴ እኛ እኮ አሁን እዚህ በሶማሌም ወደፊት እየገሰገሰ ነው፣ የሰሜንም እንደዚህ። እኛ አሁን የምንፈልገው ጦር ነውና 3 አመትማ ማለት ምን ማለት ነው? አጣጥፎ መንግስት አገርን ማስረከብና አይሆንም ሲል አሁንም ቅድም ያልኩትን አማርኛ ነው የሚናገሩት። በመጨረሻ ጊዜ መቼም መንግስትም ምንነቱን ግራ ሲጠፋውና ያን ያህል መቆየት ስለማይችል በአጭር ጊዜ ውስጥ ሰልጥኖም ሊሄድ የሚችለውን መንገድ እኛ ኢትዮጵያኖች እንትን መሰረትን። በዛ በኩል ነው እንግዲህ በኦጋዴን በኩል 3 ኮማንዶዎች ተሰልፈው በሐረር እንዳትያዝ ሌሎችም ቦታ የተደረገው እና ከዛ በኋላ እነሱ የሚያዩን እኛን እንደ ቅኝ ግዛት መጥቆራችን ምናችን ነው እንጂ የታክቲክና የእንትን ሀብት እንጂ ድህነት ያለን መሆኑን ነው የሚያውቁት እነሱ። እኛ ደግሞ ድህነት አለመኖሩን ለማሳየት በተለያየ ጊዜና ግንባር ስላሳየናቸው አሁን እኛ መቼ እናንተ ኢትዮጵያኖች እኮ አልነው የእኛን ታሪክ ማወቅ መምጡ ልዩ እኮ ህዝቦች ናችሁ ከአፍሪካ ውስጥ ማለትና ማመን ጀመሩ። ከዛ በኋላ እንግዲህ ማማከሩ እየተነሳ በእኛ በኢትዮጵያኖች መካሄድ ጀመረ እና በዚህ በደርግ ጊዜ እምነት የለም ነበር። በአጠቃላይ አፄ ኃይለ ሥላሴ መኮንን ይባላል፣ አዳሪ መኮንን ይባላል፣ ምን ይባላል እና ብዙ ያ ሁሉ ምንድነው ይሄንን ሁሉ አባባል የሚናገረው ያልበሰለው ሰው ጥሩ የመናገር ቋንቋ ችሎታ ያለው ያሳምናቸዋል። ያው መጨረሻ ሁኔታ እንደዛ ይሆናል። ከኮከብ ዘመቻ እንግዲህ ይሄ ነበር። ናቅፋን በ506ኛ እና 508ኛ ግብረ ኃይል ለመወጣት የተፈለገው ለምንድን ነው? መቼም እኔም በእነሱ ቦታ ተቀምጬ ያን ጦር ማዘምት ቢሆን ከላይ እንዲህ አይነት ውስጠት ልሰራ እችላለሁ። አሁን እነሱ መኮንን አልችልም። 75 80% ሞተዋል መኮንኖች ማለቴ ነው። ወይም ደግሞ እንትን ለመኮንን አልችልም እና ምንድነው አየ በዛን ጊዜ ግብታዊነት አለ። በምስራቅ የደገምነውን ድል በሰሜን ደግመዋለን። እንዴ የምስራቅ ጦርነት ሜዳ እኮ ነው፣ አሸዋ ነው። ጥሩ ሜካናይዝድ ካለ በደንብ አድርገህ መተህ እንትን ትችላለህ። ይሄ እኮ እንደ አልፕስ ተራራ ያገጠጠ ብዙ መስዋዕትነት ከፍለን እኮ እዛ ላይ የምትወጣው በሰሜኑ በኩል ያለው። ስለዚህ ሌላ ስትራቴጂ ነበረ መቀየስ ይገባው። እናውም 1702 ከፍታ ለመሄድ ከ30 ሰው በላይ ማለፍ በፍጹም የማይቻል መሆኑንና ወደ 2 ሰዓት ይወስድ ነበረ ከፍታው ላይ ለመድረስ እንደተጠቀሱት አይደለም? አዎ ልክ ነው። ይቀጥሉሽ ስላቋረጥኩት ይቅርታ። አዎ እና ስለዚህ እሷን የመሰለች ተራራ ሚሊዮን አለ በዛ አካባቢ በእውነቱ። እንደውም እኛ የት ቦታ ላይ ነው ጠላት የመሸገው የት ቦታ ነው መትረየስ ተመደው እሱን ሁሉ ኮንፊውዝድ ነን ለማወቅ በጣም አስቸጋሪ ነገር ነው። ስለዚህ እነዚህ ጀግኖች ናቸው 506 እና 508 ከደቡብ ጀምረው ከምስራቅ ጀምረው ያጠቁና የድል ባለቤት ሆነው የመጡ ስለሆነ የሰሜኑን በዚሁን ጨርሰዋልን ነው። ሌላ ጦር አስፈልግም ነው። ግን እዚህ ላይ መቼም ቅድም እንዳልኩት በእነሱ መቀመጫ ሆኜ
አሁን ዛሬ እንደሱ አይነቱን ኮሜንት ተሳስተዋል ብዬ ለመስጠት በጣም ትንሽ ያስቸግረኛል። አምነውበትም ሊሆን ይችላል። ግን እዚህ ላይ እኔ አንድ እዛ መጽሐፍ ውስጥ ምናልባት በአጋጣሚ ወደፊት ታውቀዋለህ፣ በዚህ በሶቪየት ዩኒየን ጀነራል ዥኮቭን እና በጀርመን በኩል እነ ጀነራል ማነው እንትናን የደዘርት ፎክስ እነሱ የሰጡትን ሀሳብ ላለቆቻቸው በእውነቱ ከዚህ ከኛ ጋር ሪሌት አዛምጃ አቅርቤዋለሁ። ነገር ግን ሁለቱም መንግስታቶች ፈቃደኛ አልነበሩም ተጨማሪ ጦር ለመስጠት። ሮሜል ማለት ነው። ሮሜል ደዘርት ፎክስ እንደዚህ ካልሆነ እንደዚህ ነው እና እንደዛ እያደረጉ ሁኔታዎችን በግንባር ሳይገመግሙ ኮንሲኩዌንሱ የሚመጣው ኮንሲኩዌንስ ምንድን ነው? ጦርነት መደምደሚያ አይደለም፣ ፖለቲካና ዲፕሎማሲ ነው። ዋናው እዚህ ለምን አናቆምም? እኛ እዚህ ለምን ቦታ እንትናለን? አገኘ ነው ድሉን። ያን ጊዜም በእውነቱ ሻዕቢያም ጀብያም ፈርተው ነበር እና ግን ይሄ ነገር ባለ ደግሞ ያንን የመሬት ሁኔታ አላጠኑም። እንደ በሶማሌው መንፈስ ሰሜኑን ደግማለን ለኢትዮጵያ ሕዝብ እናሰማሃለን ተባለ። እኛም ገረመን። ያው 30 ዓመት ፈጀ ጦርነቱ፣ ይሄ መሬት ማለት ነው። ስለዚህ 506 እና 508 ጀግንነታቸው አልያ አይባልም። ከረን ለመያዝ ደግሞ ቀላል አይደለም እኮ የአስመራን 5 እና 7 ኪሎ ሜትር ተጠግቶ የነበረን ጠላት 130 ኪሎ ሜትር መላክ ቀላል አይደለም እና በዛ ላይ ብዙ መስዋዕትነት ተከፍለዋል። ብዙ ጀግኖች፣ መኮንኖች፣ መሪዎች በደንብ የተማሩ ሁሉ አልቀዋል። ስለዚህ ቀፎ ይዘህ ለመሄድ እንደው የሰው ብዛት የትም አያደርስም። እዛ ላይ እንግዲህ ቆጠብ ብሎ አስቦ ይሄ ነገር በዚህ ቢሆን የዚህ የምስራቁና የዚህ አንድ አይሆንም፣ እዚህ ላይ አንድ ዘዴ መፍጠር አለብን ምን ብሎ ይሄንን ነገር ሁሉ ግራ ቀኝ መመልከቱ ጥሩ ነበር። ዛሬ የምናየው ነገር እንትን አይደርስም ነበር። ስለዚህ 500ና የተፈለገበት በዚሁ ነው። ሁኔታውን ከኋላ አልተመለከቱትም ለማለት ነው። አመሰግናለሁ ጀነራል። እንግዲህ ከረንን ያስለቀቀው እርስዎ ይመሩት የነበረ 506ኛ ግብረ ኃይል መሆኑ እየታወቀ 508ኛ ግብረ ኃይል ለምን ተመጎሰበት? እርግጥ እርስዎ በኋላ በአዛዥነት መርተውታል ይህንን ግብረ ኃይል። አዎ መርቸዋለሁ። አዎ እንደዚህ ነበረ ኦፐሬሽኑ። እንግዲህ ከታች እንግዲህ ካርታውን ሁላችንም የምናይ ከሆነ ከረንን የምናውቅ ከሆነ ዝቅ ብሎ አቆርዳት አለ። በታች ወረድ ስንል እንግዲህ የጎንደር ቀጠና አለ። ከዛ ተነስቶ የመጣ ጦር ነው ይሄ 508 እንግዲህ የጦሩ ማስተዋጽኦ 3ኛ አንበሳው ክፍለ ጦር ሊቀመንበር መንግስቱ የነበሩበት ክፍለ ጦር እዛ ውስጥ አለ። ጀግናው ጦር አንበሳው ክፍለ ጦር እና እንግዲህ ባይዘው እዚች ላይ አንድ ርምት ላርግና 506 አዛዥ የነበሩት ጀነራል መረድ ናቸው። መረድ እኔ የዘመቻ መኮንን ነኝ። ጠቅላላ የዘመቻና የትምህርት መኮንን ኦፕሬሽን ኦፊሰር ነኝ። እሺ። እና እዛ በፊት መቼም አስመራ ይዞት የነበረውና አስጊና አሳሳቢ የነበረውን ብሬክስሮ አድርጎ የተወጣው መጽሐፉ ላይ ያለ ያ ጦር ከባድ ጦር ነው። ብዙ መስዋዕትነት ከፍሏል። እና እንግዲህ በሁለት አቅጣጫ እንትን ከረንን የምናጠቀው አንድ ከአስመራ የሚነሳው፣ ሁለተኛው ከታች ከአቆርዳትና ከከረን አቅጣጫ የሚመጣው ማለት ነው። ስለዚህ ሁለታችንም ካልተስተባበርን፣ ሁለታችንም ካልተዋጋን አንዱ ግብረ ኃይል ብቻ ከረን መያዝ አይችልም። ይሄ ሳይንሱ ያለ ነገር። ለዚህም ነው የታቀደው በዚህ ነገር። ግን ልክ ሁላችንም ድል በድል እየቀመስን ወደ ከረን ስንጠጋ ላይ ያሉ ሰዎች ናቸው የሊቀመንበሩን ክፍለ ጦር ዝና እሳቸው ወጡበትን ከፍ ለማድረግ ወደዛ አካባቢ ነው እንግዲህ ስም እንዲዞር የተደረገው እንጂ ብዙ እልቂት የተፈጸመው የላበር ላይ የ506 ግብረ ኃይል ነበር እና አስታውሳለሁ። ያ ለምሳሌ ብዙ ጀግኖች እዛ ሁሉ የታዩት እዛ ነው። እና ግን ያው እንግዲህ የከሌ ክፍለ ጦር ቀድሞ ገባ የርዕሰ ብሔሩ ማለት ነው ክፍለ ጦር እንዲህ የመሳሰሉ ነገሮች ነበሩ። እና በጦሩ መካከል እንዲህ አይነት ሁኔታ ይመጣ ነበር። ያሸነፈ ይግባ ማለት ሲገባ ቆዩ ተባለ። እዛው ላበር ላይ ትንሽ አለፍ ብለን ቆየን። እንደዛ ሆነ እንጂ ይሄ ነው በቃ ያለው። መልካም። እንግዲህ እርስዎ በወታደራዊ ምህንድስና የደፈጣ ወረራ ትምህርት የሰለጠኑትን ወታደሮች ነሐሴ 2 ቀን 1974 ዓ.ም መርቀው ሲመለሱ
ሄሊኮፕተሩ ከመሬት ተከስክሶ ክፉኛ ተጎድተው ነበር። የጀርባ አጥንቶ በመጎዳቱ በሕክምና ላይ ያሉ ገና 2 ወር እንኳን አልሞላዎትም፣ አላገገሙም እና ከአዲስ አበባ በአስቸኳይ ወደ ሰሜን ጦር ግንባር ለግዳጅ ተጠርተው ነበር። ምክንያቱ ምን ነበር? መቼም ስለ ራስ መናገር ይሆንብኛል እንጂ እኔ ከዚህ አስመራ ካለው ሆስፒታል መታከም ባለመቻሌ የመሳሪያም የሚሉ ስለ ወደ አዲስ አበባ ነበር የተላኩት፣ አዲስ አበባ ጦር ኃይሎች እና እዛ ገብቼ በመታከም ላይ ያለው ውሳኔ ሳላገኝ አሁን 3ኛ ክፍለ ጦር ይሄ አንበሳው ክፍለ ጦር አምጿ ወደ ከረን እየሄደ ነውና ካንተ ጋር ያለው ግንኙነት መፋቀር ከፍተኛ ስለሆነ ያንተ እዛ መገኘት ወሳኝ ነውና መሄድ አለብህ ተባለ። ሐኪሞቹም ተከራከሩ፣ አልሆነም እና ወደዛ አካባቢ የሄድኩት ይሄን ክፍለ ጦር ከዛ ቦታ ላይ ተነስቶ እንዳይሄድ አለበት ቦታ እንዲቆም ለማድረግ ነበር። ጸጥታውን እርግጥ ሙከራ ሳይሆን በተቻለ መጠን ብዙ ነገር አድርገን ክፍለ ጦሩን አቆም ነው እና ያው እንግዲህ እዛው ላይ ይሄን ክፍለ ጦር ስለሚያውቀው የእሱ መገኘት ለምንፈልገው ጸጥታ ሶሉሽን ይሰጣል በሚል መሰለኝ ይሄን የተደረገው። እርስዎ ተሳትፈውበት ታሪክም አጋጣሚ ሆኖ ያ ነገር ባይገታ ኖሮ ምን አይነት ሁኔታ ይፈጠራል ይላሉ? አንደኛ ነገር አኮኩቧል፣ ጦሩም ሰልችቶታል፣ ውጊያው ሰልችቶታል። ቤተሰቡን ሳይ ከስንት ዓመተ ምህረት በፊት ነው ያለው። ወሬ የለም፣ ምን የለም። አንዳንድ በቀበሌና በዚህ በከተማ እንትን የሚመጣው ወሬ መረጃ ሁሉ ጸረ መንግስት ነው እና ያን ሁሉ ነገር የተሸከመ ሰራዊት ነው። ደግሞ ይሄ ጦር 3ኛ ክፍለ ጦር አንበሳው ከረን ካጠቃችሁ ወደ ኦጋዴን ወደ ድሮ ቤታችሁን መልሳቸዋል የሚል አጉል የሆነ የጦርነቱን ሁኔታ ሳይገመግሙ ተስፋ የተሰጣቸው ናቸው። ያ ተስፋ ደግሞ ተግባራዊ ባለመሆኑ አንዱ ምክንያት እሱ ነው። ስለዚህ ሌላውንም ጦር እያደፈጠ እንትን ነበር። ነገር ግን ሁኔታው መቼም ሳሙኤል አንድ ቦታ ላይ በመቆሙ ያ በጣም ያልተጠበቀው አደጋ ክፉኛ ይደርስ ነበር። እዛ በኋላም ኮንትሮል ለማድረግ በጣም አስቸጋሪ ነው። ምን ሊመስል ይችላል የሚለውንም በጣም አስቸጋሪ ነው። እንደዚህ ነው ብሎ ለማለት በአገር መከላከያ ሚኒስቴር ጠቅላይ መምሪያ የመፈንቅለ መንግስት ሙከራ ተደርጎ ነበር እና መቼ ነበር? ግንቦት 8981 ዓመተ ምህረት ነው። ከቀኑ 0 ሰዓት ወይም ደግሞ ከቀኑ በኢትዮጵያ አቆጣጠር 2 ሰዓት ነው። ጥሩ። በዚህ ጊዜ ውስጥ እርስዎ ከደቡብ ኮሪያ የመጡ እንግዶችን ያስተናግዱ ነበር መሰለኝ እና በዚህ በመፈንቅለ መንግስቱ ውስጥ የነበረው ድርሻ እና የደረሰበት ሁኔታ ምን ነበረ? አዎ፣ በመሰረቱ በዚህ በመፈንቅለ መንግስቱ የዘመቻ መኮንን የዋናው ዘመቻ መኮንን ምክትል ሆኜ እንድሰራ ነበረ እና አሁንም 125 ጦር ላይ የምትባላለች ማሰልጠኛ ጣቢያ 125 ኪሎ ሜትር ነች ከአዲስ አበባ ከዚህ ከወልቂጤና ከንትን ወጣይ ዝቅ ብሎ ማለት ነው። እሺ። እና እነዚህ 1:11 ሆነው ሰሜን ኮሪያኖች 1:11 አንድ ወገን 11 ጠላት እንዲቋቋሙ በሚችሉበት መንገድ የተስተማሩ ናቸው። በእነሱ ነበር እምነቱ የነበረው። ስለዚህ ያን ጦር በሄሊኮፕተር በ5 ሄሊኮፕተር ነው ይዤ እንድመጣ ነው የታዘዝኩት። አሁን እሱ ጦር ተላከ። ግን እንዳጋጣሚ ሆኖ ያንን ጦር ሳይጠቀሙበት ዋናውም ዘመቻ መኮንን ከጀነራል ኃይለ ጊዮርጊስ ጋር ያው እሳቸውን ገሎ እሳቸውም ጠፉ። እንግዲህ ጦር ማነው መፈንቅለ መንግስቱ እንደዚህ እያደረገ እያነከሰ መጣ መጨረሻ ላይ። ስለዚህ የታቀደው ሳይሳካ ቀረ ማለት ነው። አዎ፣ የታቀደው ሳይሳካ ቀረ። ብዙ ምክንያቶች አሉት። በመጽሐፉ ላይ መቼም የሚችለውን ነገር አስቀምጫለሁ። ይሄ ብቻም አይደለም፣ ሌላም ስራ መሰራት ይገባው ነበረ። እንግዲህ ትንሽ አስቸጋሪ ነው። ሰውን ደግሞ ዛሬ በህይወት የሌሉትን ሰዎች እንዲህ ነው ብሎ ማስቀመጡ ጥሩ አይደለም፣ እኛ ህይወት አግኝተን። ስለዚህ መቼም ዋናው ነገር ትልቁ ነገር መቼም ካድሬ፣ ደህንነት፣ አዛዥ የሚሉ ነገሮች አንድ ካልሆኑ አንድ ነገር ተግባራዊ መሆን አይችልም። በፍርሃት ያም ሳይነገረው በዚህ በፍርሃት መንገድ ስለሆነ ትንሽ
የፈንቅለ መንግስቱን ያካሄዱ ሁኔታ አሰናክለው ነበር። 400 ሰዎች የስፔሻል ፎርስ ሬንጀር አየር ወለድ ትምህርት የወሰዱና በዚህ የተጠናከሩ ሰዎች ከየክፍለ ጦሩ መርጠው እንዲመጡ ተደረገ። መጡ 400ዎቹ እና እዛ ላይ እንግዲህ የክቡር አቶ በዓሉ ግርማ ሰዎች አሉ፣ በጣም የረቀቁ የማስታወቂያ ሰዎች። እናንተ ሰዎች ለምንድነው በዚህ ፈንጂ ላይ ለመንከባለልና ምን ህይወታችሁን ለማጥፋት የወሰናችሁ አሏቸው። እኛ መጀመሪያ ከቀያችን ተመልምለን ስንመጣ በእኛ ህይወት ውሳኔ ሊያገኝ የሚችል ሁኔታ ካለ ህይወታችንን ሳናቅማማ ሳንሟገት እንሰጣለን። ዛሬ አይደለም ይሄንን ቃል የገባነው በፊት ነው አሉ። ያመችም ብዙ ንባ ነው ያመጣው ገለጽበት ጊዜ። እንግዲህ አሁን ጦርነቱ ተጀመረ። ጉዞው ሌሊት ነው፣ ምክንያቱም ባለመታየት ዞሮ ግን በፈንጁ ላይ ነው የሚሄደው። ለማንኛውም 8 ሰዓት ባልሞላ ጊዜ ውስጥ ከዛ በፊት እንግዲህ ያው መቼም የቃል ኪዳን የኢትዮጵያ ሰንደቅ ዓላማ ነው የሚሰጠው። ለሻለቃው አዛዥ ለሻለቃው ፍሬው ተሰጥቷል። ሰንደቅ ዓላማውን ይዞ ሄደ። እንግዲህ በዛ በፈንጂ ላይ ነገሩን ለማሳጠር እየተንከባለሉ መትረየሱን በደረታቸው ያሳለፉ ያችን 1702 በቁጥጥራቸው ስር አዋሉ። እና እንግዲህ እዚህ ላይ አቶ በዓሉ ያው ባይና ያሉ የተረኩትን ተረካ ሁላችንም ያየነው ስለሆነ አልደግመው። እንግዲህ በድል የኢትዮጵያ ሰንደቅ ዓላማ እንደተቀበለ ሁሉ በድል ወስዶ እዛ 1702 ላይ ተከለ ያሻለቃ ጦር። ነገር ግን ሲተክል 40 ሰው ብቻ ነው የነበረው። ለበቀረው ሞተዋል፣ መስዋዕትነት ከፍለዋል። እና ይሄንን ሁኔታችን ከፍታ ቁጥር ለማስለቀቅ ሻዕቢያ ከብዙ አቅጣጫ ተሰባስቦ መጣ፣ ተረባረበባቸው። እንግዲህ 40 ሰው ምንም ለማድረግ አይችልም። የሆነው ነው የሚችሉትን አደረጉ። በመጨረሻ ጊዜ ሻለቃ አዛዣቸው በጥይት ተመቶ መስዋዕት ሆኖ በዛ በተከለው ባንዲራ ላይ ህይወቱን አሳልፏል። እንግዲህ ባጭሩ ነው ይሄ እንግዲህ እና ይሄንን የመሳሰለ ነገሮች ሁሉ የፈጸሙ ብዙ ሰዎች አሉ እና ለህይወታቸው ወደ ኋላ የሚሉም እንትን አልነበሩም። ይሄን ነው እንግዲህ። መልካም። መቼም ሻለቃ ፍሬውን አንስተዋቸዋል። የግዳጁን ሁኔታ በመጽሐፉ ውስጥ ደግሞ እንዲህ ሲሉ ገልጸውታል። ሻለቃ ፍሬው ለእርሶ ያስተላለፉትን ለማናቸውም አጠቃላይ ሪፖርቴን አሰባስቤ እስከምገልጽልዎ ድረስ ከነጥብ 1702 ኮረብታ ውድ ጓዶቼ በማንም በምንም የማይተካውን ህይወታቸውን ሰውተው በፈንጂ ላይ ተንከባለው በገቡበት ቃል ኪዳን መሰረት በቃላት ልገልጸው በማልችለው ሁኔታ ወደር የሌለው ጀግንነት ሰርተው ጠላትን አስጨንቀው በኮረብታም የነበረው ተከላካይ ጦር እንዳልነበር አድርገው ደምስሰው ወሳኝና አከራካሪ መሬት የነበረችውን የናቅፋ መዳረሻ የሆነችውን ከፍታ ነጥብ 1702 በሻለቃው ጦር እጅ በ0600 ሰዓት ላይ ወድቃለች። የተሰጠንን የኢትዮጵያ ሰንደቅ ዓላማና የፓርቲውን ባንዲራ ተክለናል ይላል። አድማጮቻችን፣ ምንም እንኳን ወያኔና ሻዕቢያ የኢትዮጵያን ታሪክ ለማጥፋት ዘመናት ያስቆጠረ ጥፋት ያካሄዱ ቢሆንም ኢትዮጵያም ሆነች ባህረ ነጋሽ በኋላም በጣሊያን ኤርትራ የተባለችው ሀገር ታሪኳ ድርና ማጉ የተሳሰረ በመሆኑ ይህም ሁሉም ነገር ወደ ሰሜን ጦር ግንባር የተሰኘውን ታሪካዊ መጽሐፍ ሁሉም ገዝቶ ሊያነበው የሚገባ ነው። ብርጋዴር ጀነራል ውበቱ ጸጋዬ፣ የዶጋሊው ጀግና የአድዋው ተወላጅ ራስ አሉላ አባ ነጋ ክንዴን አንድ ጊዜ አሳይቻቸዋለሁ፣ እንደገናም ከመጡ ደግማቸዋለሁ፣ የኢትዮጵያ የተፈጥሮ ወሰን ቀይ ባህር ነው ብለው ከጠላት ጋር ለተፋለሙላት ሀገር ዳር ድንበርና ሉዓላዊነት 32 ዓመታት ያህል በውትድርና በሰጡት አገልግሎት አብሮት ከተዋደቁት ጋር ታሪክ መዝገባ ውስጥ እንዳኖራችሁ ግልጽ ነው። ለቃለ መጠየቁ ስለሰጡን ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ ወንድሜ። ሰተና